ሰላም እንዴት ናችሁ? እግዚአብሔር ይመስገን እኔ ደህና ነኝ። ዛሬ ደግሞ ድጋሚ ከአሊኤክስፕረስ ላይ እቃችን አዘን ደርሶልናል ማለት ነው። እቃችንን አንቦክስ እናደርጋለን። ፖስታ ቤት ያጋጠመኝ ነገር ምን እንደነበርና ጉምሩክስ ምን አይነት ህግ አወጥቷል የሚለውን በዚህ ቪዲዮ ላይ አብሬ አካትቼላችኋለሁ። ቪዲዮውን እስከ መጨረሻው ተመልከቱት። ለዚህ ቻናል አዲስ ሆናችሁ ካላችሁ ቻናሉን ሰብስክራይብ በማድረግ ቤተሰብ መሆን ይችላሉ። እንዲሁም ቪዲዮውን ከወደዳችሁት ላይክ አድርጉት። ወደ ቪዲዮ ሌላው ለማንኛውም ጊዜ ሰርች እናደርግና የፈለግነውን እቃ እናዛለን። እኔ እንግዲህ የፈለኩትን እቃ ላይ እቃውን አሊኤክስፕረስ ላይ አዝዣለሁ። እንዴት ማዘዝ እንደሚችሉ ቀደም ባለ ቪዲዮ ላይ ሰርችላችኋለሁ። እሱን ገብታችሁ ማየት ትችላላችሁ። ሊንኩን ከፈለጋችሁ ዲስክሪፕሽን ላይ አስቀምጥላችኋለሁ። እቃችን ደርሶልናል ማለት ነው። 6 እቃ ነው ያዘዝኩት። ስድስቱም እቃ ደርሶልኛል። ስድስቱንም ግን ያዘዝኩት በተለያየ ኦርደር ነው ማለት ነው። ማለትም በሁለት አካውንት ነው ያዘዝኩት ብሩ ቅናሽ እንዲሆንልኝ ማለት ነው። በሁለት አካውንት ሶስት እቃ ነው ያዘዝኩት። ኖቲፊኬሽን ሲደርሰኝ ሄጄ መውሰድ ነው ማለት ነው። የስድስቱም እቃ በተለያየ ሰዓት ኖቲፊኬሽን ደርሶኛል። ሄጄ ፖስታ ቤት ሄጄም ወስጃለሁ ማለት ነው። ስድስቱንም እቃ እስቲ የቻልኩትን ሶስቱን እቃ አንቦክስ አድርጌ አሳያችኋለሁ። ያኔ ያዘዝኩት 2 ሰዓት አንድ ኤርፎን እና ሌላ የተለያዩ እቃዎችን አዝዣለሁ። ሰዓቶቹን አንቦክስ እያደረኩኝ እቃው ያመጣሁትን 3 እቃ አንቦክስ እያደረኩ አሳያችኋለሁ ማለት ነው። ቀጣይም በጉምሩክ ያወጣውን ህግንና ፖስታ ቤት የተባልኩትን ነገሮች አንድ ላይ እነግራችኋለሁ ማለት ነው። የመጀመሪያ ሰዓትችን ትመስላለች። ፎቶዋም ደግሞ ያዘዝኩትን ፎቶ ማለት ነው ይሄን ይመስላል ማለት ነው። ትክክለኛውን እዛ ላይ ያየሁትን እቃ ነው ማለት ነው ይላኩልኝ። ሁለተኛውንም እቃ አንቦክስ እናደርገዋለን። እቃው ኤርፎን ነው። ኤርፎኑም ይሄንን ይመስላል። እዛ ላይ ያዩት ኤርፎን ይሄንን ይመስላል። የላኩልኝም እቃ ራሱን እሱን ነው ማለት ነው። ምንም ፌክ የሆነ ነገር የለም ማለት ነው። ዋጋዎቹንም መጨረሻ ላይ እነግራችኋለሁ። ኤርፎን አመችን ትመስላለች ማለት ነው። ቀጣይ ደግሞ የመጨረሻውን እሱን ላሳያችሁና የተባልኩትን ነገሮች እነግራችኋለሁ። ሶስተኛው ሰዓት በጣም ነው የወደድኩት። እዛም ላይ ያየሁት ሰዓት በጣም ነው የሚያምረው። ያየሁት ሰዓት ይሄንን ይመስላል። የመጣልኝ ሰዓት ደግሞ ይሄን ይመስላል ማለት ነው። ምንም አይነት ልዩነት የላቸውም ማለት ነው። በጣም ርካሽ በሚባል ዋጋ ነው የገዛሁት። እዚህ ደግሞ በጣም የሚሸጥበት ዋጋ ውድ በሚባል ደረጃ የሚጠሩ ሰዓቶች ናቸው ማለት ነው። ይሄ ሰዓቱ ብቻ ይሄ ሰዓት ሲንግል ሰዓት የቅድሟ ሲንግል ሰዓት ናት። ይሄኛው ግን እስከነ አላባሹ ማለትም አብሮት የሚሄዱ ጌጦች አሉት ማለት ነው። 2 ጌጦች አሉ። ከነሱ ጋር ነው አብረን የምናደርገው ማለት ነው። እነዚህን እቃዎች ርካሽ በሚባል ደረጃ ነው የገዛኋቸው። ዋጋውን ዲስክሪፕሽን ላይ አስቀምጥላችኋለሁ የገዛሁበትን ዋጋ ማለት ነው። እናንተም ገብታችሁ መግዛት ትችላላችሁ ማለት ነው። እንዴት መግዛት እንችላለን የሚለውን የቪዲዮ ሊንክ ዲስክሪፕሽን ላይ አስቀምጬላችኋለሁ። እሱን ገብታችሁ ተመልከቱ። እነዚህን 6 እቃዎች ሲቀበል ጉምሩክ ላይ ምንም አይነት የተያዘብኝ እቃ የለም ማለት ነው። ግን ጉምሩክ ላይ የሚያዝባችሁ እቃዎች በተለይ ኤሌክትሮኒክስ እቃዎችን ስታመጡ በጣም ተጠንቀቁ። ስልኮች፣ ላፕቶፖች እና የመሳሰሉት ኤሌክትሮኒክስ ነገሮችን ስታመጡ መጠንቀቅ አለባችሁ። እነሱ ላይ በጣም ከፍተኛ የተባለ ቀረጥ ነው የምትቀረጡት ማለት ነው። እነዚህን ትናንሽ እቃዎች መነጽሮችን፣ ሰዓቶችን፣ ኤርፖዶችን የምታመጡ ትናንሽ ነገሮችን የምታመጡ ከሆነ ጉምሩክ ላይ ሊያዙባችሁም አይችልም። ከ3 በላይ ስታመጡ እያዝባችኋል የሚባለው ነገር በራሴ ሞክሬ ያየሁት ነገር ነው። ምንም የሚያዝባችሁ ነገር አይኖርም ማለት ነው። እናንተ እነዚህ ትናንሽ እቃዎችን በማምጣት የሰርቪስ ብቻ 50 ብር ብቻ ነው የምትቀጡት። እዚህ ሀገር እያመጣችሁ እናንተ በምትፈልጉበት ዋጋ ብዙም ባልታገነነ በብዛት የምታተርፉበት ስለሆነ መሸጥ ትችላላችሁ። ይህም ራሱን የቻለ ስራ ነው ማለት ነው። ማስተር ካርድ የለኝም ካላችሁም ደግሞ ቪዲዮ ሰርችላችኋለሁ። ማስተር ካርድን በነፃ የምታገኙበትን ቪዲዮ ሰርቻለሁ። እሱንም ዲስክሪፕሽን ላይ አስቀምጥላችኋለሁ። ገብታችሁ ማየት ትችላላችሁ። ለዛሬ ያዝኩላችሁ ቪዲዮ ይህን ይመስላል ማለት ነው። ሀሳብ፣ አስተያየት፣ ጥያቄ ካላችሁ ኮመንት ላይ አስቀምጡልኝ። ቪዲዮ ለብዙ ሰው እንዲደርስ ሼር አድርጉላቸው። የዛሬ ቪዲዮ ይህንን ይመስላል። ቪዲዮውን ከወደዳችሁት ላይክ አድርጉት። በድጋሚ ለዚህ ቻናል አዲስ የሆናችሁ ካላችሁ ቻናሉን ሰብስክራይብ በማድረግ ቤተሰብ መሆን ይችላሉ። ሰላም ነው።